السلام عليكم ورحمة الله وبركاته. حاليማ እንዴት ነሽ? ሰላም ነው ወይ? ደህና ነኝ አልሐምዱሊላህ። ያው እንግዲህ እቃዎች ለነገ ተዘጋጅተዋል ኢንሻአላህ። ረቶሽን ቤት ወስጄ አጣጥቤ ነበር ያመጣት ወላኪና ዱቄት ምናምን ሲላት ነው እንደዚህ የሆነችው። ያው እቺ 20 ሊትር ረቶሽ በርበሬውን እዚህ ውስጥ ጨምረዋለሁ። 50 ኪሎ ዱቄትሽ ይሄ ነው። ገራዶ ነው አንደኛው ነው። ይሄ ነው ተሻለ የተባለው። እዚህ ጋር ጽሁፍ ይታይሻል። ገራዶ ዱቄት በጣም ቆንጆ ዱቄት ይሄ ነው። ከዛ አምስት ፍሬ ታምር ከታች 4 አለ። እዚህ ጋር አንድ 5 ማለት ነው በድምሩ። ከዛ ዘይቱን ደግሞ 22 አድርጊልኝ ብለሽኛል። 2 ከዛ ማርሽ ደግሞ እዚህ ውስጥ ነው ያለው። ነው ማታ ያየሻት እቃ ማለት ነው። ሰርቪሶቹን ባንቺ ምርጫ ብለሽኛል። እነዚህ ናቸው የተሻሉ ያሉት እኔ ጋር። እነዚህን አድርጌልሻለሁ። ከዛ የፈንዲሻ ሳህን ከዛ 10 ኪሎ አጃ እዚህ ስር ላይ ያለው አጃሽ ነው። ቆይ ፈታ አድርጌ ላሳይሽ። ይሄው አጃው ይሄ ነው። ያው ይሄ ነው። ከዛ ቡና 2 ኪሎ ነው ያልሽው። ይመስላል። ከዛ በመቀጠል ስኳር ላሳየሽ። ይሄው እንደምታዩ ወፍራም ነው። ነጭም አይደለም። ይሄ ዌብ ያለው መብራቱ እንትን እንጂ ነጭ አይደለም። ዌብ ያለ ነው፣ ወፍራም ነው። ከዛ በርበሬው ይሄ ነው። ለሻፍጬ ምናምን አሁን ያመጣሁት እና አሮቷ ጨምረዋለሁኝ። ሌላ መኮረኒ 5 ኪሎ፣ ስኳሩ 5 ነው፣ በርበሬሽ 5 ነው፣ መኮረኒ 5 ኪሎ። ከዛ ጋር ደግሞ ነዳጅ አለሽ። ነዳጅ 5 ሊትር። ሌላ ላርጎ ነው ያለሽ። ላርጎ እሱ ወላሂ ጠፍቷል። በ5 ሊትር አጥቻለሁ። እንግዲህ እስኪ የሌላ ጊዜም ይተካለ። ሌላ የሾርባ ሩዝ ይሄው ይሄን ይመስላል። እና እቃዎች አሁን ይሄን ይመስላሉ። እንግዲህ የተረሳ ይኖር አይመስለኝም። እንግዲህ የተረሳም ካለ ደግሞ ታስታውሽኛለሽ።